ሰላም የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች እንደምንድናችሁ? ሁሉ ሰላም ነው? እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ በተደጋጋሚ በምንማረው ትምህርቶች ውስጥ ብዙ ጊዜ የተለያዩ ርዕሶች በሚሰጡበት ጊዜ የሚሰጡ ማብራሪያዎች መጽሐፍ ቅዱስ ከሚናገርበት አውድ የወጡ ብዙ ጊዜ ወደ እውነት የማያደርሱ ሆነው የሚታዩበት አጋጣሚ ብዙ ናቸው። በቅርብ ጊዜያት እንግዲህ በምድራችን ብዙ የሚሰጡ ትምህርቶች በብዙ አይነት ሰዎች የተለያየ አይነት እንድምታ እንዲኖሩና አማኞች ወጥ የሆነ ስለሚማሩት ትምህርት ግልጽ የሆነ ነገር እንዳይረዱ እንቅፋት የሆነበት አጋጣሚ እንዳለ መመልከት ተችሏል። እንግዲህ ጌታ ቢፈቅድ በሕይወት ብንኖር እንደ መጽሐፍ ቅዱስ የእግዚአብሔር ቃል በሚናገርበት ትክክለኛ ምልከታ አንዳንድ ርዕሶችን ቅዱሳን ከምታቀርቡት በመውሰድ ወደ እናንተ ለማድረስ ሞክራለሁ። ለዛሬው እንድንነጋገርበት የፈለግኩት ሐሳብ ወይም ደግሞ ከቀረቡ ጥያቄዎች ውስጥ ቤተ ክርስቲያንን በተመለከተ ማብራሪያዎች እንዲሰጡ ጥያቄዎች ቀርበዋል። በዚህ መሰረት ስለ ቤተ ክርስቲያን እንግዲህ በሚነሱ ጥያቄዎች ላይ ከዚህ ከሚቀጥሉት ቀናቶች ውስጥ ወይም ጊዜያቶች ውስጥ ደረጃ በደረጃ እያየን የምንሄድ ይሆናል ማለት ነው። በመጀመሪያ ደረጃ ቤተ ክርስቲያን የሚለው ሐሳብ ወይም ትርጉም እንዳጠቃላይ መጽሐፍ ቅዱስ ከሚናገርበት ሐሳብ ስንነሳ በክርስቶስ ኢየሱስ የዳኑ ቅዱሳን በደሙ ታጥበው በአንድነት የሚሰበሰቡበት ህብረት ወይም ስብስብ ቤተ ክርስቲያን ተብሎ እንደሚጠራ መጽሐፍ ቅዱስ ይህንን ሐሳብ ይገልጻል። ከዚህ አንጻር እንግዲህ ቤተ ክርስቲያን ማለት በክርስቶስ ኢየሱስ ያመኑ ቅዱሳን ስብስብ መሆኑን ነው መረዳት ያለብን ማለት ነው። በመቀጠል ግን ከዚህ ሐሳብ በመነሳት ቤተ ክርስቲያን መቼ ተመሰረተች? ማን መሰረታት? በምን ስያሜ መጠራት አለባት የሚለው ብዙ ጊዜ የሚነሳ ጥያቄ ነው። ይሁን እንጂ ቤተ ክርስቲያን ማን መሰረታት የሚለው መጽሐፍ ቅዱስ በግልጽ ያስቀምጣል። በማቴዎስ ወንጌል ምዕራፍ 16 ላይ ሄደን በምናነብበት ጊዜ የምናገኘው ሐሳብ ጌታ ኢየሱስ ክርስቶስ በግልጽ ለሐዋርያቱ ይህንን ሐሳብ አስረድቷል ወይም ደግሞ ግልጽ አድርጓል። ለእኛም ደግሞ ይህንኑ ሐሳብ ልንረዳ በምንችልበት መንገድ የተቀመጠ ነው። ብዙም የሚያስቸግር ለማብራራትም የሚከብድ ሐሳብ አይደለም። በማቴዎስ ወንጌል ምዕራፍ 16 ላይ ሄደን በምናነብበት ጊዜ እንደዚህ የሚል ነገር እናገኛለን። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ ብሎ ጠየቃቸው። ቁጥር 15 ላይ እርሱም እናንተ እኔን ማን እንደሆን ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም ብሎ ጌታ ኢየሱስ ክርስቶስ የመለሰበት ክፍል ነው። እዚህ ላይ ሁለት ነገሮችን ማየት እንችላለን። የመጀመሪያው ደረጃ ጌታ ኢየሱስ ክርስቶስ ከጴጥሮስ መልስ በመነሳት ሁለት ነገሮችን ግልጽ አድርጓል። የመጀመሪያው ያስቀመጠው ነገር በዚች ዓለት ላይ ቤተ ክርስቲያኔን እሰራለሁ። ይሄ ዓለት የቱ ነው? ብዙ ሰዎች ዓለቱ ጴጥሮስ ነው ይላሉ። ግን ይህ ሐሳብ አለመሆኑን እዛው ከፍ ብለን ብንመለከት ዓለት ተብሎ የተጠራው አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ ኢየሱስን የእግዚአብሔር ልጅ ነህ ብሎ የገለጠበት ቃል ነው። ኢየሱስም ተደንቆ ይህንን ሥጋና ደም ምን አላደረገልህ? አልገለጠልህም። ይህን የገለጠልህ ማን ነው? በሰማይ ያለው አባቴ። ሥጋና ደም ይህን አልገለጠልህም። ጴጥሮስ የመለሰውን መልስ ተመልከቱት። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚለው ቃል ነው የቤተ ክርስቲያን መሰረት።
ኢየሱስም በዚህ ላይ አንተ ክርስቶስ የእግዚአብሔር ልጅ ነህ የሚለው ይሄንን ማን አልገለጠልን? ስጋና ደም አልገለጠልን ከሰማይ ከአባቴ ዘንድ እንጂ። ሰው ቤተክርስቲያን ምን ላይ ነው የተመሰረተችው? በዚህ አለት ላይ ክርስቶስ የሕያው የእግዚአብሔር ልጅ። ስለዚህ ቤተክርስቲያን የተመሰረተችው በክርስቶስ ላይ በሕያው የእግዚአብሔር ልጅ ላይ ነው የተመሰረተችው። ሌላው እዚህ ጋር የምናየው ሁለተኛው ሐሳብ ቤተ ክርስቲያኔን፣ ያ ማለት ቤተ ክርስቲያኔ ማናት? የክርስቶስ ነው የምትሆነው። ስለዚህ ሁለት ጥያቄዎች ተመልሰዋል። አንደኛ መስራቹ ራሱ ክርስቶስ ነው። ሁለተኛ የተመሰረተችው በክርስቶስ ላይ ነው። በክርስቶስ ላይ የተመሰረተች ቤተ ክርስቲያን ግን የገሃነም ደጆች ምን አድርጓትም? አይችሏትም። መለያው ይሄ ነው። የትክክለኛውን ቤተ ክርስቲያን ገጽታ ለመመልከት ከፈለገ ምንም ሊቋቋማት አይችልም። ክፉዎች ሊቋቋማት አይችሉም። ለምን? መሰረቷ ክርስቶስ ነው። ብዙ ጊዜ ቤተክርስቲያንን የምንመለከትበት ምልከታ የሚዛባው እዚህ ጋር ነው። በክርስቶስ ላይ ያልተሰራች ቤተክርስቲያን የማይቋቋማት ነገር የለም። ትንሹም ትልቁም ይቋቋማታል። ክርስቶስ ላይ ተመስረታ ከሆነ ግን የሚቋቋማት ነገር ጠፍቶ አይደለም፣ ግን አይችሏትም ነው የሚለው። መቋቋሙም ቢመጡ ግን አይችሉትም። ለምን? መሰረቷ ክርስቶስ ነው። እንግዲህ ብዙ በምድራችን የምናየው እዛም እዚህም የተቀመጠ ስለ ቤተ ክርስቲያን ስያሜም አመሰራረትም ማየት ይቻላል። ነገር ግን የተመሰረቱ ቤተ ክርስቲያናት በሙሉ በክርስቶስ ላይ ናቸው ወይስ በሚያስተምሩ ሰዎች፣ በተለያዩ ቡድኖች ዝም ብሎ ብቻ ተነስቶ ሰዎች እንደ ኪዮስክ ቤተ ክርስቲያንን እዚህ ጋር ተክያለሁ እዚህ ጋር ከፍቻለሁ በሚል የሚነሳ አይደለም። ቤተ ክርስቲያን እንደዚህ ዝም ብሎ ማንም ተነስቶ የተወሰነ ሰዎችን ሰብስበው ብቻ ስያሜ ሰጥቶ ቤተ ክርስቲያን ብሎ የሚቀጥለው አይነት ነገር አይደለም። አንደኛ ቤተ ክርስቲያን ዛሬ ላይ የተመሰረተች አይደለችም። ቤተ ክርስቲያን የተመሰረተችው መቼ ነው? የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ገደማ ወደዚህ ምድር በመጣበት ጊዜ በራሱ ላይ ነው የተከላት። አሁን እኛ ከዛ የመጣውን የምናስቀጥል እንጂ አዲስ የምንጥለው መሰረት የለም። ለዚህ ነው ማንም ከተመሰረተው በቀር እንዳይመሰረት የተባለው ሐዋርያ ጳውሎስ ሲናገር። ስለዚህ አዲስ መሰረት መጣል አይቻልም። ባለው ላይ ግን እያነጽን እንቀጥላለን። መሰረቱ ተጥሏል። እኛ የምናደርገው እያነጽን እያደራጀን ነው የምንቀጥለው። በዚህ መሰረት እንግዲህ አሁን ያለችዋ ቤተ ክርስቲያን ምን አይነት ገጽታ ያላት ቤተ ክርስቲያን ናት ብሎ ማየቱ ደግሞ ጠቃሚ ይሆናል ማለት ነው። ከዚህ አንጻር እንግዲህ መጽሐፍ ቅዱስ የሚላቸውን አንዳንድ ነገሮችን አንስተን ማየት እንችላለን። እስቲ ስለ ስያሜው እንመልከት። ብዙ ጊዜ ስያሜ እንደ ቀላል ነገር ነው የሚቆጠረው። ስለዚህ ማንም ተነስቶ በፈለገው ሰዓት የፈለገውን ስያሜ ሰጥቶ ቤተክርስቲያን ብሎ እንቅስቃሴ ይጀምራል። ግን መጽሐፍ ቅዱስ ያንን ይፈቅዳል ወይ? ለምሳሌ እንሂድና ወደ ሐዋርያት ከኢየሱስ ክርስቶስ ቀጥሎ ቤተክርስቲያንን ይዘው የቀጠሉ ሐዋርያት ናቸው። ከነሱ መካከል ደግሞ ሐዋርያው ጳውሎስን ማየት ይቻላል። ጳውሎስ በነበረበት እነ ጴጥሮስም አብሮ በነበሩበት ሰዓት ቤተክርስቲያንን እንዴት አድርገው አገልግለው አለፉ። ይሄ ነው ማየት። እዚህ ላይ ግልጽ የሆነ ነገር ተቀምጧል፣ ምንም የማያሻማ። ቤተክርስቲያን በነበረችበት ዘመን በዛ በመጀመሪያዋ ቤተክርስቲያን ላይ የነበሩ ሐዋርያት ቤተክርስቲያንን ምን እያሉ ነበር የጠሯት? ምን አይነት ስያሜ ነበራት ብለን ማየት ይቻላል። ቅድም ከመነሻው እንደተመለከትን ቤተክርስቲያን የማን ናት ብለናል? የክርስቶስ ናት፣ የእግዚአብሔር ናት። የወለዳትም እሱ ነው። ልጅ በወለደው በአባቱ እንጂ በሌላ አይጠራም። ቤተክርስቲያን መጠራት የሚችለው ስያሜዋም በወለዳት በራሱ በእግዚአብሔር በክርስቶስ ነው። ለዚህም ነው እንግዲህ ጳውሎስ ባገለገለበት ዘመን እነ ጴጥሮስን በነበሩበት ዘመን ቤተክርስቲያንን ምን እያሉ ነው የጠሩት? በሐዋርያት ሥራ ምዕራፍ 28 ላይ ሄደን በምንመለከትበት ጊዜ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ ይላል። የማንም ቤተክርስቲያን? የእግዚአብሔር ቤተክርስቲያን። ከዚህ ሐሳብ ከዚህ ቃል የምንነሳው ቤተክርስቲያን ባለቤቷ እግዚአብሔር እንደሆነ ስትጠራም በእግዚአብሔር መጠራት እንዳለባት ያመለክታል። ይሄንን እንዴት አጸኑት? ለምሳሌ በአንደኛ ቆሮንቶስ እና በሁለተኛ ቆሮንቶስ መጽሐፍ የመጀመሪያ ምዕራፍ የመጀመሪያ ቁጥር ላይ ሄደን በምንመለከትበት ጊዜ ጳውሎስ ምንድን ነው ያለው? በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን
ቀጥሎም በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን፣ በገላትያም እንደዛው ጴጥሮስ ላይም ለጴጥሮስ መልእክት ሲያስቀምጥ ቤቱ የእውነት አምድና መሰረት ያውም የእግዚአብሔር ቤተክርስቲያን ነው ብሎ ያስቀምጣል። ስለዚህ ቤተክርስቲያን በሐዋርያት ዘመን ተሰይማለች፣ ስያሜም ተሰጥቷታል። የተሰጣትም ስያሜ ትክክለኛ ነው። እሱም የእግዚአብሔር ቤተክርስቲያን። ታዲያ አሁን በምድራችን ማንም ይነሳና ብድግ ብሎ ከፈለገ ራእይ አይቶ እንደዚህ አይነት ራእይ እግዚአብሔር አሳይቶኛል ይልና እንዲህ አይነት ቤተክርስቲያን መስርቻለሁ ይላል፣ ወይ ሊመሰረት ይነሳል። ማን ፈቀደ? የቱ ጋር ነው ሰዎች በገዛ ፍላጎቶቻቸው በገዛ ሐሳባቸው ቤተክርስቲያንን ስያሜ ሰጥቶ እንዲቀጥሉ ፍቃድ የተሰጠው? እንግዲህ ከመጽሐፍ ቅዱስ ውጪ ሄደን እንደፈለግን እናደርጋለን ካልን ቅድም መግቢያ ላይ እንዳልኩት ከመጽሐፍ ቅዱስ ውጪ የሆኑ ብዙ አይነት ድርጅት እንጂ ቤተክርስቲያኖች ሊኖሩ አይችሉም። ያለችውም አንድ ቤተክርስቲያን ናት፣ እሷም የእግዚአብሔር ቤተክርስቲያን ናት። እንግዲህ ቤተክርስቲያን ስንት ናት የሚለውን ነገር ደግሞ ሌላ ሰዎች የሚወዛገቡበት ነገር ነው። መጽሐፍ ቅዱስ እዚህ ላይም የተገለጠ ሐሳብ ነው ያስቀመጠው። በምድር ላይ ያለችው አንድ ቤተክርስቲያን ናት፣ እሷም የእግዚአብሔር ቤተክርስቲያን ናት። በምድር ላይ ብዙ ቅዱሳን ሊኖሩ ይችላሉ። ሁሉም ቅዱሳን ግን የዚች ቤተክርስቲያን ሜምበር ናቸው ወይም አባል ናቸው። ድርጅቶች ይኖራሉ። ቤተክርስቲያን ቅዱሳን ተሰባስበው በሚያመልኩበት ቦታ ላይ የተለያየ መዋቅሮች ሊፈጠሩ ይችላሉ። እነኛ መዋቅሮች ግን ቤተክርስቲያን ናቸው ማለት አይደለም። ቤተክርስቲያንና መዋቅሩን መለየት በደንብ አስፈላጊ ነው። ብዙ ጊዜ እዚህ ጋር ደግሞ የተዛባ ምልከታ ስለሚፈጠር ከዛ የተነሳ ነው ሰዎች ቤተክርስቲያን ብለው የሚጠሩት አንዳንድ ጊዜ የተሰራውን ህንፃ፣ አንዳንድ ጊዜ መዋቅሩን ቤተክርስቲያን ብለው ይጠራል። መዋቅርም ቤተክርስቲያን አይደለም፣ የተሰራው ህንፃ ቤተክርስቲያን አይደለም። ቤተክርስቲያን ህዝቡ ነው የዳነውና በክርስቶስ ኢየሱስ ስም የተሰበሰበው። ያም ሲጠራ ደግሞ የእግዚአብሔር ቤተክርስቲያን ተብሎ መዋቅር ያስፈልጋል። ለምሳሌ እኛ አሁን አዳማ ላይ ነው ያለነው። በአዳማ ውስጥ ላለች ለእግዚአብሔር ቤተክርስቲያን አዳማ ውስጥ የተለያየ ስያሜ እንዲኖር አይጠበቅም። በየክፍለ ከተማው ለምሳሌ ቦሌ ካለ በቦሌ ክፍለ ከተማ ያለችውን ቤተክርስቲያን በግልጽ መጽሐፍ ቅዱስ ላይ እንደተቀመጠ በቆሮንቶስ ላለች እንደተባለ በቦሌ፣ ሌላ ጎሮ ከሆነ ጎሮ በአካባቢው ስም መጥራት ይቻላል። እነኚህም ሎካል ቸርቾች። ዓለም አቀፏን ቸርች ደግሞ ዓለም አቀፍ የእግዚአብሔር ቤተክርስቲያን ብሎ መጥራት ይቻላል። ብቻ መሰረቱን መልቀቅ የሌለበት የቱ ነው? የእግዚአብሔር ቤተክርስቲያን የሚለው ነው። ለምን? ይሄ ስያሜ ማንም የሰየመው አይደለም። ይሄ ቃል ሙሉ በሙሉ በመጽሐፍ ቅዱስ ላይ ያለ ነው። አሁን ብድግ ብለን ተነስተን የራሳችንን ብናዝ የትኛውም ድንቅ ቃል፣ የትኛውም የተገለጠ ራእይ የቤተ ክርስቲያን ባለቤት መሆን አይችልም። የትኛውም ድንቅ ቃል በመጽሐፍ ቅዱስ ላይ ውሰዱ። የትኛውም የመጽሐፍ ቅዱስ ቃል የቤተ ክርስቲያን ስያሜ ሆኖ ሊያገለግል አይችልም፣ አይልምም፣ አልተጻፈምም። ጠያቂ ትውልድ ሲነሳ እኛ ብድግ ብለን ቃል ሰጥተነው ያስቀመጥነው ቤተ ክርስቲያን ከየት መጣ አሳየኝ ብል ምላሽ የለንም። ለምሳሌ ብዙ ጊዜ ለምን እንደዚህ አይነት ነገሮች ተፈጠሩ፣ ለምን የተለያየ ስያሜ ተሰጠ፣ ለምን ቤተ ክርስቲያን ተከፋፈለች ተብሎ ለሚጠየቀው ጥያቄ የሚሰጠው መልስ መጽሐፍ ቅዱሳዊ ያልሆነ ነው። ለአስተዳደር እንዲያመች፣ ወንጌል ለማስፋፋት፣ ይሄ ምንም አይነት መጽሐፍ ቅዱሳዊ ይዘት የሌለው መልስ ነው። እንግዲያውስ ብዙ ሕዝብ በመዳን ወንጌል በኃይል ምድርን ከማጥለቅለቅ አንጻር ከተመለከትን በሐዋርያት ዘመን በቀን እስከ 3000 እስከ 5000 በሚድንበት ጊዜ ያንን ማኔጅ ለማድረግ አልተቸገሩም። የተለያየ ቡድን ፈጥረው አልሄዱም። በተፈጠረ ጊዜ እንኳን ቶሎ ብለው ተሰባስበው ያንን የመከፋፈል ስሜት አጠፉት። መከፋፈል ሊፈጠር ይችላል፣ ልዩነት ሊመጡ ይችላሉ። ግን ሐዋርያት ልዩነትን የፈቱበትን መንገድ ብንመለከት ልዩነቱን በልዩነት ይዘው አልቀጠሉም። ቁጭ ብለው ተነጋግረው ልዩነቱን ፈተው ነው የቀጠሉት። አሁንስ በእኛ ዘመን ሰዎች ልዩነት ካላቸው ያንን ልዩነታቸውን ይዘው እንዲቀጥሉ ፍቃድ ይሰጣል። ፍቃድ የሚሰጠው ደግሞ እኛው ራሳችን ነን ማለት ነው። መጽሐፍ ቅዱስ ይህንን ደግፋል አይደግፍም ማንም የሚያነሳው ጥያቄ የለም። ይሄ ግን እንደዚህ አይቀጥልም። ሞጋች ትውልድ እየተነሳ ነው። ጠያቂ ትውልድ እየተነሳ ነው። መጽሐፍ ቅዱስ ውጪ የሚደረጉ የትኛውንም አስተምሮቶች በሙሉ የሚቃወም ትውልድ እየተነሳ ነው። በዚህ ረገድ ልንመለከተው የሚገባው በጣም ሰፊ ሀሳቦች አሉ።
በሚቀጥሉ ጊዜያት እንግዲህ በዚህ ትምህርት ላይ ሰፊ የሆነ ማብራሪያዎችን ርዕሶችን ይዘን እንቀጥላለን። ለዛሬ እንደ መግቢያ ነው ይህንን ሐሳብ ያነሳሁት። ጥያቄዎች ካሉ ሐሳብ መስጠት ትችላላችሁ። ኮሜንት ላይ ሐሳቦቻችሁን አስቀምጡ። እንዲነሳ እንድንነጋገርበት የሚፈልገውንም ነገር ካለ በጥያቄ መልክ አስቀምጡና እንነጋገርበታለን። እንደ እግዚአብሔር ቃል ከቃል ውጭ የሆነ የትኛውንም አይነት የራሳችንን ምልከታ ማስቀመጥ አንችልም። ምክንያቱም እኛ የምንመራው በራሳችንም ሆነ በሌሎች ሰዎች ሳይሆን በመጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ካላለ አላለም ነው። የሚያምር ሊሆን ይችላል፣ የሚያስደስት ሊሆን ይችላል፣ ግን ያ አይጠቅምም። እግዚአብሔር የፈቀደውን ፈቃድ ለማድረግ የተነሳን ትውልድ ከሆነ መነሳት ያለበትን ጥያቄ የምናነሳው መጽሐፍ ቅዱሳዊ መልስ በሚያገኝበት ብቻ መሆን አለበት። ይሄ ነው እንግዲህ። እግዚአብሔር አምላክ ይባርካችሁ። በሚቀጥሉት ጊዜያት በቤተ ክርስቲያን ጉዳይ ላይ የሚነሱ ጥያቄዎችን እያነሳን ከመጽሐፍ ቅዱስ የሆነ መልስ እየሰጠን ለትውልዱ ጥያቄ የሚሆኑ ነገሮችን እየፈታን እንሄዳለን። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። በቀጣይ ጊዜ እስከምንገናኝ ድረስ የእግዚአብሔር ጸጋና ሰላም በረከት ከሁላችሁ ጋር ይሁን። አሜን። ተባረኩ።